ብሬኪንግ ጋሻውንም ድርድሩ ለመበጥበጥ እየሞከሩ ነው። ከጀርባ የምታዩት የአሜሪካ የባህር ኃይል ዲስትሮየር የሚባል መርከብ ዛሬ ሁርሙዝ ሰርጥ ለማቋረጥ ሞክሮ እንደነበረ እየተነገረ ነው ያለው። ይህም ደግሞ ፓኪስታን ውስጥ ድርድር ልክ መጀመሩን ተከትለው እንዲህ አይነት እንቅስቃሴዎች ከጀርባ ትሬቸረስ የሆኑ እንቅስቃሴዎች እየተደረጉ የነበረው። ዶናልድ ትራምፕም የሁርሙዝ ሰርጥን ከተቀበሩ ፈንጂዎች የማጽዳት ስራችንን ጀምረናል ኦር ሙከራ ጀምረናል የሚል ነገር ትዊት አድርገው ነበረ። ለማንኛውም ኮንፍሊክቲቭ ሪፖርቶች ናቸው እየወጡ ያሉት። አንድ መርከብ ነው የሚል አለ፣ 3 ናቸው የሚሉ ሪፖርቶችም አሉ። አክሲዮስ ደግሞ ሴቨራል ብሎ ዘግቦታል፣ በርካታ ብሎታል። ለማንኛውም አኮርዲንግ ቱ አክሲዮስ ደግሞ እነዚህ መርከቦች የሁርሙዝ ሰርጥን አቋርጠው ወደ ገልፍ ሀገራት ወደ አሬቢያን ወደ ፐርሺያን ሲ ከገቡ በኋላ እንደገና መልሰው ደግሞ ሁርሙዝን መልሰው አቋርጠው ወደ ኋላ ተመልሰዋል፣ ወደ ኢንዲያን ኦሽን ተመልሰዋል የሚል ሪፖርት ይዘው ወጥቷል። ለዚህ ኤክስፕላኔሽኑ እንግዲህ ፐርሺያን ሲ ውስጥ ተከማችተው ያሉ የንግድ መርከቦች ምንም አይነት ስጋት እንዳይኖርባቸውና ማቋረጥ እንደሚቻል ለማሳየት ነው የሚል ኤክስፕላኔሽን ነው በአክሲዮስ በኩል ያለው። በሌላ በኩል የኢራን ፋርስ ኒውስ ደግሞ እንደዘገበው አንዲት መርከብ ነች ልታቋርጥ ሞክራ የነበረው ነገር ግን ተመልሳለች፣ አስጠንቀቀናት ተመልሳለች የሚል ነው። አኮርዲንግ ቱ ፋርስ ኒውስ እንግዲህ ያለው ዘገባ መርከቧን የኢስላሚክ ሪቮሉሽነሪ ጋርዱ እየተከታተላት ነበርና ሁርሙዝ ጋር ገና መድረሷን ተከትሎ ኢራን ላሉት ተደራዳሪዎች ይህ መልእክት መላኩን ፋርስ ኒውስ አስነብቧል። የኢስላሚክ ሪቮሉሽነሪ ጋርዱ ኢራን ውስጥ ፓኪስታን ውስጥ ላሉ ተደራዳሪዎች ይህንን ሪፖርት አቅርቧል። ፓኪስታን ውስጥ ያሉ የኢራን ተደራዳሪዎች ደግሞ በፓኪስታን አደራዳሪዎች በኩል ለአሜሪካ ለነ ጄዲ ቫንስ እዛ ላሉ ተደራዳሪዎች የመርከባችሁ ሁርሙዝ ሰርጥን ከሲስፋይሩን ጥሳ ሁርሙዝ ሰርጥን ለማለፍ እየሞከረች ነውና ኢሚዲየትሊ ማታስቆሙ ከሆነ ዊዚን 30 ደቂቃ ውስጥ በ30 ደቂቃ ውስጥ እንመታታለን ብለው እንዳስጠነቀቁ ታውቋል። አኮርዲንግ ቱ ሪፖርትስ እዛ የነበሩት ፓኪስታን ውስጥ የነበሩት የአሜሪካ ተደራዳሪዎችም ስለዚህ መርከብ ሙቭመንት እንደማያውቁ ነው እየተነገረ ያለው። እዛ ላይ ነው የሰሙት እነሱ ራሱ። ለማንኛውም እነሱ ደውለው እንግዲህ ይህን ጉዳይ እንዲቆምና የድርድር ሂደቱን ላይ እንቅፋት የሚሆን ነው ብለው ማስጠንቀቃቸውን ተከትሎ እንግዲህ መርከቧ እዚህ ጋር እንደምታዩት ፋርስ ኒውስ እዚህ ጋር እንደዘገበው ቀስት ያለበት ቦታ እዛ ሎኬሽን ላይ ከደረሰች በኋላ ዞራ እንድትመለስ ተደርጋለች ነው የሚለው ሪፖርት። ለማንኛውም ዲስትሮየር መርከብ ቁጥራቸው ያልታወቀ ኢደር አንድ ኦር በርካታ መርከቦች ለማቋረጥ ሞክረው የነበረ ቢሆንም መልሰው ግን ዞረው መውጣታቸው እየተነገረ ነው ያለው። ይህም ድርድሩ ላይ የተወሰነ እንቅፋት ለመፍጠር ሙከራዎች ናቸው ነው እየተባለ ያለው ማለት ነው።